ውድ አሞራ ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። እንደተለመደው የዕለቱን ጥንቅራችን ወደ እናንተ ይዘን ተገኝተናል። በዛሬው ጥንቅራችን እናንተን ይመጥናሉ ያልናቸውን የተለያዩ ርዕሰ ጉዳዮችን አጠናቅረን ወደ እናንተ ይዘን ቀርበናል። በዛሬው ጥንቅራችን በመቀሌ ከተማ የድሮን ጥቃት መፈጸሙና የሀገራዊ ምክክር ኮሚሽን ጉባኤ በማጠናቀቅ ላይ እንደሚገኝ የወጡ መረጃዎች ያመለክታሉ። እነሱንና ሌሎች መረጃዎችን አጠናቅረን ወደ እናንተ ይዘን ተገኝተናል። እስከ ፍጻሜው ድረስ የናካውን ሰብስክራይብ፣ ላይክ እና ሼር ማድረግ አብራችሁን ቆዩ። የትግራይ ክልል ዋና ከተማ መቀሌ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። ጥቃቱ ለተፈጸመበት የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣናት ለአንድ የዜና ወኪልም ተናግረዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ የዜና ወኪል በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት መፈጸሙን አረጋግጠዋል። መኖሪያ አካባቢን ኢላማ በማድረግ በከተማው ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰ ጉዳት ግን በዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዛሬ ሐሙስ 14 እኩለ ቀን ላይ ባወጣው መግለጫ መቀሌ ከተማ የተለያዩ አካባቢዎች በተፈጸመ የድሮን ጥቃት ከ13 ሰዎች በላይ ጉዳት እንዳደረሰባቸው ገልጿል። ለጥቃቱ የፌዴራል መንግስትን ተጠያቂ አድርጓል። የፌዴራል መንግስት ሆነ የመከላከያ ሰራዊት ለክልሉ ተፈጸመ ስለተባለው የድሮን ጥቃትም እስካሁን ድረስ ያሉት ነገር የለም። ቢቢሲ ተፈጸመ ስለተባለው ጥቃት ለገለልተኛ ወገን ማጣራት አልቻልኩም ሲል አሳውቋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐሙስ ነሐሴ 14 የተፈጸመው አንደኛው ጥቃት በሐወልቲ ክፍለ ከተማ ማሙነ ጣቢያና ቀጠና 27 አድማሪያም አካባቢ የሚገኝ መኖሪያ ቤቶች ላይ መሆኑን አስታውቋል። መግለጫው አክሎም በጥቃቱ 13 ሰዎች ከባድና ቀላል ጉዳት ደርሶባቸዋል፣ ለሕክምና ወደ ሆስፒታል መወሰዳቸውም ገልጿል። ሁለተኛው ጥቃት ደግሞ በኩሃ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያት የደረሰ ጉዳት እንደሌለ ተናግሯል። መግለጫውም የከተማው ነዋሪዎች ተጨማሪ ጥቃት ሊፈጸምበት ስለሚችል ጥንቃቄ እንዳደርጉ መልእክት አስተላልፏል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳሮ በተባለ አካባቢ የተፈጸመውን የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግቦ የድሮን ጥቃቱን በመኖሪያ ቤቱ ላይ የደረሰ ጉዳትና ሰላማዊ ሰዎችን ሕክምና ሲደረገላቸው የሚያሳይ ምስልን ማጋርቷል። በህወሓትና ፌዴራል መንግስት መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላ በመቀሌ የድሮን ጥቃት ሲፈጸም ይሄ መጀመሪያ ነው። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢ የተፈጸሙ የድሮን ጥቃቶችን በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት እየተባባሰ መምጣቱን ያሳያሉ ተብሏል። የትግራይ ክልል ባለስልጣናት የፌዴራል መንግስት በተደጋጋሚ የፈጸማቸው የድሮን ጥቃቶችን አውግዟል። ማክሰኞ ነሐሴ 12 ከመቀሌ 15 ኪሎ ሜትር ርቃ የምትገኘው ዳንድራ አቅራቢያ የድሮን ጥቃት ተፈጽሞ አንድ ሰው መገደሉና አንድ ሰው ላይ ደግሞ ከባድ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ሮብ ዕለት በሰጡት መግለጫ ማክሰኞ ነሐሴ 12 በእንደርታ ወረዳ በቀዳሚ ወያኔ ቀበሌ ዳንደር በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃት ድብደባ ተፈጽሟል ሲል ከሷል። በደቡብ ትግራይ ነሐሴ 4 በራያ አላማጣ መረዋ በተባለ አካባቢ የተፈጸመ ሌላ ጥቃት ደግሞ አንድ ሰው መገደሉና 3 ሰዎች መጎዳታቸውን ገልጿል። በወቅቱ ለቢቢሲ ያናገራቸው ምንጮችም ድሮን ጥቃቱን በአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በምትገኘው ስፍራ 3 ጊዜ መፈጸሙን ተናግረዋል። የፌዴራል መንግስት በተደጋጋሚ ተፈጽሟል ስለተባለው ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። የፌዴራል መንግስት የሰየመውና የክልሉ ጊዜያዊ አስተዳደር የህወሓት መሪዎችን ከተቆጣጠሩ በኋላ ላለፉት ወራት በሁለቱ ወገኖች መካከል የጦርነት ዝግጅት የተደረገ መሆኑን ሲናገሩ ቆይተዋል። ያለው ውጥረትም የተባባሰ ወደ ግጭት ሊያመራ ይችላል በሚል ስጋት ሲገልጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቱና የድሮን ጥቃቶች መፈጸማቸውን ተዘግቧል። ሐምሌ 5 ቀን የፌዴራል መንግስትና የትግራይ ኃይሎች ሽራሬና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበርም የሚታወስ ነው። የፈረንሳይ የዜና ወኪል ግጭቱ በከባድ መሳሪያና በድሮን የታገዘ እንደነበር እንዲሁም ፍንዳታዎች፣ የከባድ መሳሪያ ተኩስና አውሮፕላን ድምጾች መሰማታቸውንም ዘግቦ ነበር። በወቅቱ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራ የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቶብናል ሲልም ከሶ እንደነበር ይታወሳል። የፌዴራል መንግስት ስለክሱ ይፋዊ አስተያየት ባይሰጥም የመስኖና ቆላማ አካባቢ ሚኒስተር እንዲሁም የገዢው ብልጽግና ፓርቲ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ የህወሓት ኃይሎች ጦርነት እንደከፈቱ በግልጽ ከሰዋል። የህወሓት መሪዎችን ባለፉት ሳምንት በክልሉ ውስጥ ባካሄዱ ስብሰባ ገዢው ብልጽግና ፓርቲ ለማስወገድ ሲዝቱ ከመስማታቸውን በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎችም እያቀረቡ ይገኛሉ። እንዲሁም የፌዴራል መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም የሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት የተዘጋጀ ነው የሚል ዘገባዎችንም እያቀረቡ ይገኛሉ። በቀጣይ መረጃ በቀጣይ ቀናት ይጠናቀቃል ተብሎ የሚጠበቀው ሀገራዊ ምክክር ጉባኤ በ8 ዋና መግባቢያ አጀንዳዎች ስር በአጠቃላይ 476 ምክረ ሀሳቦች መቅረባቸውን ይፋ አድርጓል። የቀረቡት ምክረ ሀሳቦች ከተጠቃለሉና ከተጣጣሙ በኋላ የተዘጋጀ አንድ ወጥ ሰነድ የኢትዮጵያ ሀገራዊ ምክክር ኮሚሽን ነገ ዓርብ አሊያም ነገ ወዲያ ቅዳሜ ይረከባል ተብሎ ይጠበቃል። በ90 ንዑስ አጀንዳዎችና በ225 መሪ ጥያቄዎች ላይ ተመስርቶ የተዘጋጀው 476 ምክረ ሀሳቦች መቅረባቸውን ይፋ የተደረገው በትናንትናው ዕለት በነበረው ሀገራዊ ምክክር ጉባኤ ውሎ ነው። ከየስራ ቡድን የተወከሉ 120 ተመካካሪዎች ያካተተው አጀንዳ አቀናጅ ቡድኖች የተቀናጁ ምክረ ሀሳቦችን ለስራ ቡድኖች አቅርበዋል። የስራ ቡድኖቹ በየራሳቸው አጀንዳዎች ላይ መጨረሻ ግብይት ከሰጡ በኋላ ምክረ ሀሳቦችን የመጨረሻ ሰነድ ላይ ተጠናቅረው እንዲቀርቡ ይህንን ወደሚሰራው ቡድን መርተዋል።
የተጠቃለሉ ምክረ ሀሳቦችን በያዘው ሰነድ በዛሬው ዕለት በአንድ አዳራሽ ለተሰበሰቡ 4000 ተመካካሪዎች ይቀርባል ተብሎ ቢጠበቅም እስከ ምሳ ሰዓት ድረስ ይሄ አለመከናወኑ ኮሚሽኑ ምንጮች ገልጸዋል። በትናንትናው ጉባኤ ውሎ በተለይም የፌዴራል ከተሞች አጀንዳ የቀረበ ምክረ ሀሳብ ያዳመጡና በተለያዩ አጀንዳዎች ላይ ሲወያዩ የነበሩ የተለያዩ ማህበረሰቦች ክፍሎች የተወከሉ የኦሮሚያ ክልል ተወላጆች ቅሬታ ሲያሰሙ እንደነበር የኢትዮጵያ ኢንሳይደር ዘገባ ተመላክቷል። በሻይና ምሳ እረፍት ወቅት በቡድን በመሆን ቅሬታ ሲያሰሙ የተስተዋሉ ሲሆን ከእያንዳንዱ ኮሚሽነር ጋርም ለረጅም ሰዓታት በመናገር ቅሬታቸው ሲገልጹም ታይተዋል። የተመካካሪዎች የቅሬታ መነሻ አዲስ አበባ የፌዴራል ተጠሪ ትሆን በሚለው ንዑስ አጀንዳ ላይ እንደሆነ የኢትዮጵያ ኢንሳይደር ዘገባ አመላክቷል። ትናንት ላይ ተከናውኖ የተጠናቀረው አጀንዳ ላይ አዲስ አበባ ከተማ አስተዳደር ተጠሪነቷን ለፌዴራል መንግስት የሆኑ ራሷን በራሷ የምታስተዳድር እንድትሆን በሚል ምክረ ሀሳብ መቅረቡን ዘገባው በስፍራው ሆኖ ተከታትሏል። በተጨማሪም የፌዴራል ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ ያለው ልዩ ጥቅም የሚለው አገላለጽ ተስተካክሎ የጋራ ጥቅም በሚል እንዲተካ ምክረ ሀሳብ ቀርቧል። በ1987 ዓ.ም የጸደቀው ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 የኦሮሚያ ክልል አገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉት ጉዳዮችን በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል በሚገኝ በመሆኑ የሚነሱ ሁለት የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለት ዝርዝር በህግ ይወሰን በሚል እንደነበር የሚታወቅ ነው። በመካሄድ ላይ በሚገኘው ሀገራዊ ምክክር ጉባኤ ላይ ትኩረት ከሳቡ አጀንዳዎች አንዱ የሆነው አዲስ አበባ ከተማ ጉዳይ በኦሮሚያ ክልል ፖለቲካና ልሂቃንና በሌሎች ተመካካሪዎች መካከል አለመግባባት ተፈጥሯል። አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት ከሚለው ምክክር አጀንዳ ጋር በተያያዘ ሁለት አማራጮች ምክረ ሀሳብ ተነስተዋል። በመጀመሪያ አማራጭ ሁሉም ክልሎች የራሳቸው ርዕሰ ከተማ መምረጥ እንደሚችሉ በህገ መንግስቱ ላይ እንዲሰፍር የሚጠይቅ ሲሆን፣ ሁለተኛው አማራጭ ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ በመሆኗ ከክልሉ ጋር የሚኖራት ግንኙነት በህግ ሊደነገግ ይገባል የሚል አማራጭ ነው። የፌዴራል ከተማ ጉዳይ በመያዝ ሲመካከር የቆየው የስራ ቡድን ስምምነት ተደርሶበት ለሁሉም ቡድኖች የቀረቡት ይህ ምክክር ሀሳብ በኦሮሚያ ክልል ተወካዮች ዘንድ ከፍተኛ ቅሬታን ማስነሳቱና የኢትዮጵያ ኢንሳይደር ዘገባ አመላክቷል። በምክክሩ በልዩነት የተያዙ ወይም በስምምነት ያልደረሰባቸው ጉዳዮች ወደፊት በምን መልኩ መፍትሄ እንደሚያገኙ በሀገራዊ ምክክር ኮሚሽኑ በኩል እስካሁን በይፋ የተገለጸ ነገር የለምም ተብሏል። በሀገራዊ ምክክር ጉባኤ ላይ በአመካካሪነት ሲሳተፉ የቆዩ ግለሰቦች ሙሉ በሙሉ ስምምነት ያልደረሰባቸው ጉዳዮች ሲኖሩ አማራጮችን በማጥበብና ያሉትን ልዩነቶች በምክንያት አስደግፎ በማቅረብ ስራ ተከናውኗል ሲሉ ሂደቱን ለኢትዮጵያ ኢንሳይደር አስረድተዋል። በዚህ ሂደት የተበታተኑ ምክረ ሀሳቦችን ወጥነት እንዲኖራቸውና ተቀራራቢ ሀሳብ ወደ አንድ እንደመጡ መደረጉንም ገልጸዋል። የአካባቢ ሀሳቡን ፍሬ ነገር ሳይነካ አገላለጻቸውና አጻጻፋቸውን የማስተካከል ስራን ያካተተ እንደሆነ አመካካሪው አመላክተዋል። በጉዳዩ ላይ ልዩነት ሲኖሩ ተሳታፊዎች አማራጮችን ለማጥበብ ጥረት እንዲያደርጉም እና በዚያም መሰረት በልዩነት ሀሳብ ወደ አንድ ወይም ወደ ሁለት አማራጮች ዝግ ተደርገው እንዲቀርቡ መደረጉን አመካካሪው አቅርበዋል። በመንግስት አደረጃጀት አጀንዳ ላይ ሲወያዩ የቆዩና ስማቸው እንዳይጠቀስ የፈለጉ አንድ ተመካካሪ ምክረ ሀሳቡ በንባብ ቢደመጥም የጋራ መግባባት ላይ ለመደረስ የተቀመጡት መመዘኛዎች ግልጽ አለመሆናቸውን በመጥቀስ ጠይቀዋል። እኚህ ተመካካሪዎች ልዩነቶችን እንዴት እንደማስተናግዱ በቂ ማብራሪያ አልተሰጠም ሲሉም ቅሬታቸውን ገልጸዋል። በሀገራዊ ጉባኤ አመካካሪ የነበሩ ግለሰብ ምክክሩ ሂደት ከልሂቃን ድርድር ይልቅ በማህበረሰብ ምክክር ላይ የተኮረ ነበር ባይ ናቸው። የቀረቡ ምክረ ሀሳቦች የህዝቡን ፍላጎት የሚያሳዩ በመሆናቸው መንግስት በቀረቡት አማራጮች ላይ ተመስርቶ የህግና የህገ መንግስት ማሻሻያዎችን ያደርጋል ተብሎ ይጠበቃል ሲሉም ቀጣይ ሂደት ምን እንደሚሆን ጠቁመዋል። ውድ አማራ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንደርሱ የናካውን ሰብስክራይብ፣ ላይክ እና ሼር ማድረግ እንድታግዙ እንጠይቃለን። መልካም ጊዜ ይሁንላችሁ።